በመከላከያ ሰራዊቱ ላይ ከፍተኛ የተባለ ስብሰባ ተደርጓል። እጅግ ወሳኝ የሆኑ ውሳኔዎች እንደተወሰኑ ነው የተገለጸው። ሰራዊቱ በተጠንቀቅ ላይ ነው። ዘመቻ አሰብ ከፍተኛ ተቀባይነትን አግኝቶ በይፋ ተጀምሯል። ልዩ ሰበር መረጃ ደርሶናል፣ በዝርዝር ይቀርባል። በአማራ ሕዝብ ላይ የዘር ማጥፋት ወንጀል ተፈጽሟል ሲሉ ሚኒስትሩ በለጠ ሞላ ተናገሩ። ተጨማሪ ዘገባው በቆይታችን ይቀርባል። ከፍተኛ ባለስልጣኑ በ13 ዓመት ጽኑ እስራት ተቀጥተዋል። በቅድሚያ የሚዳሰሰው ርዕሰ ጉዳይ ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ጉዳዮችን በዝርዝር ወደ እናንተ የምናቀርብ ይሆናል። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎችን አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 151 ብር ከ5 ሳንቲም ሲመነዘር የአውሮፓ ዩሮ 175 ብር ከ7 ሳንቲም፣ የእንግሊዝ ፓውንድ 204 ብር ከ5 ሳንቲም፣ ድርሃም 41 ብር ከ3 ሳንቲም፣ የሳውዲ ሪያል 40 ብር ከ4 ሳንቲም እንዲሁም የቻይና ዩዋን 21 ብር ተመንዝሯል። በአቢሲኒያ ባንክ አንድ የአሜሪካን ዶላር 151 ብር ከ8 ሳንቲም፣ ፓውንድ 201 ብር እንዲሁም ዩሮ 176 ብር፣ ድርሃም 43 ብር ከ9 ሳንቲም፣ ሪያል 43 ብር ከ3 ሳንቲም እንዲሁም የቻይና ዩዋን 21 ብር ከ4 ሳንቲም ሲመነዘር ውሏል። በህብረት ባንክ አንድ የአሜሪካን ዶላር 151 ብር ከ5 ሳንቲም፣ ፓውንድ 202 ብር ከ1 ሳንቲም፣ የአውሮፓ ዩሮ 177 ብር ከ9 ሳንቲም በዛሬው ዕለት ተመንዝሯል። የቀድሞ የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ምትኩ በ13 ዓመት ጽኑ እስራት ተቀጡም። የፍትህ ሚኒስቴር የሙስና ጉዳዮች ዳይሬክቶሬት አቃቢ ሕግ ባቀረበው ክስ በኮሚሽኑ ተረጂዎችን ቁጥር በማጋነን የተለያዩ የእርዳታ አይነቶችን ከመጋዘን ወጪ በማድረግ ለተረጂዎች ሳይደርስ ተሽጦ ለግል ጥቅም መዋሉን አስረድቷል። በዚህም የሙስና ወንጀልን ለመደንገግ የወጣውን አዋጅ ቁጥር 881/2007 አንቀጽ 9 ንዑስ አንቀጽ 3 የወንጀል ሕግ አንቀጽ 32 ቁጥር 1 ሀ እንዲሁም 33 እንዲሁም በህገ ወጥ መንገድ የተገኘን ገንዘብ ወይም ንብረት ምንጩን ደብቆ ህጋዊ አስመስሎ ማቅረብ ወንጀል በቀድሞ የኢትዮጵያ አደጋ ስጋት አመራር ኮሚሽን ምትኩ ክስ በነሐሴ ወር 2014 ዓ.ም ተመስርቶባቸው ነበር። አቶ ምትኩ ኤልሻዳይ ሪሊፍ ኤንድ ዴቨሎፕመንት አሶሲዬሽን ዳይሬክተር የማነ ወልደ ማርያም ከሌሎች ሰራተኞች ጋር ያልተገባ ጥቅም ግንኙነት በመፍጠር በሺዎች የሚቆጠሩ ተረጂዎች ስም እንዲሁም የተረጂዎችን ቁጥር በማጋነን ለበርካታ ጊዜ የምግብ ቁሳቁሶችን ከኮሚሽኑ መጋዘን በማውጣት ለዱቄት ፋብሪካዎችና ለሌሎች ግለሰቦች በመሸጥ ህገወጥ ጥቅም ሲያገኙ እንደነበረ በክሱ ተመላክቷል። በዚህም በአማራ፣ አፋር፣ ኦሮሚያና በቀድሞው ደቡብ ክልል ውስጥ በሚገኙ የግብረሰናይ ድርጅቶች ማዕከላት ተረጂዎች ሳይደርሳቸው በመሸጥ ለግል ጥቅም ማዋል፣ ብድርና ድጋፍ በሚል ሰበብ በህገወጥ መንገድ ከኮሚሽኑ 100 ሚሊዮን የሚገመት ለእርዳታ ድርጅቱ በገንዘብ መልክ መስጠቱን አቃቤ ሕግ አስረድቷል። ለዚህም በአቶ ምትኩ ካሳ ቤተሰቦች ስም ከኤልሻዳይ ድርጅት በተለያዩ ጊዜ ክፍያ መፈጸሙን ነው በክሱ የተመለከተው። በተለይም ከ601,000 ኩንታን በላይ ስንዴም፣ ከ41,000 ኩንታን በላይ በቆሎ፣ ከ78,000 ሊትር በላይ ዘይትና 3999 ኩንታል ሩዝ ከተራድኦ ድርጅቶች ከኮሚሽኑ ጋር በመመሳጠር እርዳታውን አዳማ ለሚገኝ የዱቄት ፋብሪካ መሸጡ ተጠቅሷል። በሁለተኛ ክስ ደግሞ 472.8 ሚሊዮን ብር በላይ በድጋፍ መልክ በአንደኛ ተከሳሽ አቶ ምትኩ ካሳ ፈቃደኝነት በሁለተኛ ተከሳሽ አማካኝነት ክፍያም እንደተፈጸመና በሶስተኛ ተከሳሽ ወጪ አድራጊነት ለግል ጥቅም መዋሉን በመንግስት ከፍተኛ ኪሳራ ማድረሱ ተገልጿል።
በአቶ ምትኩ ልጆችና ባለቤቶቻቸው ስም ተገዝተው የተገኙ ተሽከርካሪዎች፣ መኖሪያ ቤቶችና በክሱ የተጠቀሱ ሲሆን በህገወጥ መንገድ የተገኘን ገንዘብ ወይም ንብረትን ህጋዊ አስመስሎ ማቅረብ በሌሎች ተከሳሾች ላይ በየደረጃው የወንጀል ተሳታፊዎች በክሱ ተዘርዝሯል። ተከሳሾቹ አቶ ምትኩ ካሳ፣ ባለቤታቸው ወይዘሮ ሶፊያ ጀማል፣ ልጃቸው ሚካኤል ምትኩና የወንጀሉ ድርጊት ፈጻሚዎችን ተከታትሎ የጥፋተኝነት ውሳኔ አስተላልፈዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 5ኛ የሙስና ጉዳዮች ችሎት የአቃቤ ህግን ቅጣት ማክበጃና የተከሳሾችን የቅጣት ማቅለያ ካዳመጠ በኋላ አቶ ምትኩ ካሳ በ13 ዓመት ጽኑ እስራትና በ50 ሺህ ብር የገንዘብ ቅጣት እንዲቀጡ ወስኗል። በተጨማሪም በአቶ ምትኩ ካሳ ባለቤት ወይዘሮ ሶፊያ ጀማል የ8 ዓመት ከ4 ወር እስርና የ3000 ብር ገንዘብ ቅጣት፣ ልጃቸው ሚልካ ምትኩ 5 ዓመት እስራትና 3000 ብር የገንዘብ መቀጮ እንዲቀጡ ውሳኔ አሳልፈዋል። አዲስ አበባ በ2025 የቤት ክራይ በጣም ውድ ከሆነባቸው 10 የአፍሪካ ከተሞች አንዷ መሆኗ ተገለጸ። አዲስ አበባ በ2025 ማገባደጃ ከፍተኛ የቤት ክራይ ከሚያስከፍሉ 10 የአፍሪካ ከተሞች መካከል መመደቧን ቢዝነስ ኢንሳይደር ዘግቧል። ቢዝነስ ኢንሳይደር ኦፍ አፍሪካ በዘገባው የአዲስ አበባ ከተማ የክራይ መረጃ ጠቋሚ 22 ሆኖ የተመዘገበ ሲሆን በዓለም አቀፍ ደረጃም 202ኛ ላይ ተቀምጣለች። በዚህም ለመኖሪያ ቤት ክራይ በአህጉሪቱ በጣም ውድ ከሆነባቸው ከተሞች አንዷ እንድትሆን አድርጓታል። ከአዲስ አበባ በመቀጠል የደቡብ አፍሪካዊቷ ኬፕታውን ከተማ የክራይ መረጃ ጠቋሚ 21 ወይም በዓለም አቀፍ ደረጃ 215 ሆኖ የተመዘገበ ሲሆን ኪጋሊ 16 የክራይ መረጃ ጠቋሚ 264 ተቀምጣለች። ቢዝነስ ኢንሳይደር እንደዘገበው ከዚህ ዓመት የኪራይ ዋጋ መጨመር በአፍሪካ ከተሞች ለሚኖሩ ነዋሪዎች ፈተና ሆኗል። ከፍተኛ የመኖሪያ ቤት ወጪዎች ግለሰቦችና ቤተሰቦችን ራቅ ወዳለ ከተማ ዳርቻ እንዲዘዋወሩ እያስገደደ መሆኑን የገለጸው ዘገባው ይህም የትራንስፖርት ወጪ መጨመርን፣ የጉዞ ጊዜ መራዘምና ምርታማነትን መቀነስ ያስከትላልን ብሏል። በተለይም ዝቅተኛና መካከለኛ ገቢ ያላቸው ቤተሰቦች በእጅጉ ተጎድተዋልን ብሏል። በተመሳሳይ የንግድ ቤቶች ኪራይ መጨመር በአነስተኛና መካከለኛ ንግዶች ላይ ከፍተኛ ጫና አሳድሯልን ብሏል። ብዙ ነጋዴዎች ወጪያቸውን ለመመለስ ሲሉ ወደ ሌላ ቦታ እየተዘዋወሩ ስራቸውን ወይም ሰራተኞችን እየቀነሱ መሆኑም ተመላክቷል። የመሬት ልማት አስተዳደር ቢሮ በብልሹ አሰራር ውስጥ ተዘፍቀው በተገኙ አመራሮችና ባለሙያዎች ላይ እርምጃ እየወሰደ እንደሆነ ተናገረ። ይህን እኩይ ተግባር ለመከላከል የሚደረገው ጥረት ህብረተሰቡ ተጨባጭ መረጃዎችን በጥቆማ መቀበያ ነፃ የስልክ መስመር 779 አሊያም በአካል ቀርቦ መረጃ በመስጠት እንዲያግዝም ተጠይቋል። ብልሹ አሰራር በሀገር ኢኮኖሚ ላይ ከሚያሳድረው ተጽዕኖ ጎን ለጎን የህብረተሰቡን የልማት ፍላጎት በመንፈግ የመልካም አስተዳደር ችግር ይሆናል። የአዲስ አበባ ከተማ አስተዳደር መሬት ልማት አስተዳደር ቢሮም በየጊዜው የሚነሱ ብልሹ አሰራሮችንና የመልካም አስተዳደር ችግሮችን ለመቅረፍ አሰራርን በማዘመን አገልግሎቶችን በቴክኖሎጂ እንዲታገዙ አድርጓል። ከዚህም ጎን ለጎን የመልካም አስተዳደር መንስኤ የሆኑትን ብልሹ አሰራር ውስጥ በተዘፈቁ አመራሮችና ባለሙያዎች ላይ እርምጃ እየወሰደ እንደሆነ አሳውቋል። በ2017 ዓ.ም በብልሹ አሰራር ውስጥ ተዘፍቀው የተገኙ 138 አመራርና ሰራተኞችን በመለየት 66ቱን ከስራ ማሰናበትን ጨምሮ ከባድ የዲሲፕሊንና እንዲሁም ቀላል የዲሲፕሊን ቅጣት እንዲቀጡ ተደርጓል። ከዚህም በተጨማሪ በተለየ መንገድ ጥቆማ ቀርቦባቸው ማስረጃ የተገኘባቸው 84 የተቋሙ ሰራተኞች ከነበሩበት ክፍለ ከተማ እንዲዘዋወሩ ተደርጓል። በቀጣይም በሀገር እድገት ላይ ጸር የሆነው ይህ ብልሹ አሰራር እንደ ተቋም ሙሉ ለሙሉ ለማስቆም እየተደረገ ያለውን ዘርፈ ብዙ ተግባር ህብረተሰቡ ተጨባጭ መረጃዎችን በጥቆማ መቀበያ ነፃ ስልክ መስመር 779 አሊያም በአካል ቀርቦ መረጃ በመስጠት እንዲያስመዘግብ ጥሪ አቅርበዋል።
ሰራዊቱ ወቅታዊ ሁኔታዎችን በማገናዘብ ውስጣዊና ውጫዊ ኃይሎች ሀገራችንን ለማተራመስ የሚፈጥሩትን ሴራ ማክሸፍ በሚያስችል ሁኔታ ላይ ያተኮረ ውይይት በማዕከላዊ እዝ የስታፍ አመራሮችና ከፍተኛ መኮንኖች የተሳተፉበት ውይይት አካሂደዋል ሲል ሰራዊቱ ገልጿል። የኢትዮጵያ ብሔራዊ ጉዳዮችን ስናከናውን በጸረ ሰላም ቡድኖች ሌት ተቀን በሚፈጥሩት አጀንዳ መስተጓጎል እንዳይፈጠር የሚያስችል ዝግጅት ከሀገር የጸጥታ ኃይሎች በመቀናጀት በሁሉም የእዙ ቀጠናዎች ተጠናክሮ ሊቀጥል እንደሚገባ የማዕከላዊ እዝ አዛዥ ሌተናል ጀነራል ዘውዱ በላይ አክለዋል። ማዕከላዊ እዝ ከተሰማራበት የግዳጅ ቀጠና አንጻር ከአጎራባች ሀገራት በሚዋሰኑ የኢትዮጵያ ክልሎች የሚንቀሳቀሱ ህገወጦችን መከታተል ከወትሮም በላይ ትኩረት መስጠት ይገባዋል ያሉት ጀነራል መኮንኑ ሰራዊቱ ከዚህ በፊት በርካታ ተሞክሮች ያሉት ሀገራዊ መግባባት እንዲፈጠር አበክሮ እየሰራ መሆኑን መስዋዕትነት እየከፈለም ሀገር እያሻገረ እንደሚገኝ ተናግረዋል። የእዙ ምክትል አዛዥና ሎጂስቲክ ሜጀር ጀነራል ሙላቱ ደጀን በበኩላቸው ማዕከላዊ እዙ የቀጠናውን ሰላም ለማረጋገጥ የሚያስችሉ ዝግጅቶችና ቁመና ላይ መሆኑን ገልጸው ሰራዊቱ ከፖለቲካ ገለልተኛና ነፃ በመሆን የህዝብን ደህንነትና መብት ባከበረ አኳኋን የሀገርን እሴትና ተጠቃሚነት በማረጋገጥ ግዳጁን እየፈጸመ እንደሚገኝ አረጋግጠዋል። በአማራ ህዝብ ላይ የዘር ማጥፋት ወንጀል ተፈጽሞበታል ሲሉ የመንግስት ከፍተኛ ባለስልጣኑ በለጠ ሞላ ተናገሩ። በጠቅላይ ሚኒስትር አብይ አህመድ ከ5 ዓመት በፊት በይፋ የተሾሙት የአብን ሊቀመንበር በለጠ ሞላ በትላንትናው ዕለት ከኤንቢሲ ቴሌቪዥን ጋር ሰፊ ቃለ ምልልስ አድርገዋል። የአብን ሊቀመንበርና የሳይንስና ቴክኖሎጂ ኢኖቬሽን ሚኒስቴር በለጠ ሞላም ወያኔ ሲሉ የጠሩት ህወሓት አማራ ላይ ጄኖሳይድ ፈጽሟል፣ ፋኖ ከሻቢያና ወያኔ ጋር እየሰራ ነው፣ መንግስት በአማራ ክልል የሰራው ስህተት አለ የሚሉ ጉዳዮችን አንስተዋል። የአማራ ክልል ቀዬዎች በተኩስ እየተናወጡ ነው፣ ተማሪዎች ከትምህርት ገበታ ርቀዋል የሚሉ መሰለ ጦርነት ያስከተላቸው ያሉትን ቀውሶች የዘረዘሩት ሚኒስትሩም በክልሉ ያለው ሁኔታ ከሚታሰበው በላይ አሳሳቢ ነው ብለዋል። ለውጡ ከመጣ ጊዜ አንስቶ ክልሉ እንዲተራመስ ያልታወቀ አካል ሲሰራ ነበር ሲሉ ወቅሰዋል። ለአብነትም የሰኔ 15ቱን ክስተት አንስተው በዚህ ክስተት ተነሳስተው ወደ ትጥቅ ትግል የገቡ ወገኖች መኖራቸውን አንስተዋል። አሁንም ላይ ህዝቡ ሁለንተናዊ ቀውስ ውስጥ ነው፣ ከዚህ በላይ መቀጠል አይችልም፣ ተፋላሚዎች ሌላ መፍትሄ መፈለግ አለባቸው ብለዋል። የአብን ሊቀመንበሩ በለጠ ሞላም በዚህ ቃለ መጠይቃቸው ሌላ ያነሱት ጉዳይ ፋኖ ከህወሓትና ከሻቢያ ጋር ጀምረውታል ስለተባለው ግንኙነት ነው። በአሁኑ ወቅት የፋኖ ተዋጊዎች ከህወሓትም ሆነ ኤርትራ መንግስት ጋር እየሰሩ ስለመሆናቸው ሲናገሩ በክልሉ ግጭት ሌሎች ኃይሎች እጃቸውን ማስገባታቸው የክልሉ ሁኔታን በጣም አሳሳቢ አድርጎታል ብለዋል። አንዳንድ የፋኖ አደረጃጀቶች ከሻቢያና ወያኔ ጋር እየሰሩ ናቸው፣ መረጃ አለን። ሁሉም ፋኖዎች አይደለም፣ አንዳንዶች ግን እየሰሩ ነው። እነዚህ ኃይሎችም ጦርነቱ እንዲቋጭ አይፈልጉም። በዚህም የክልሉን ቀውስ ለመፍታት ውስብስብ አድርጎታል በማለት አብራርተዋል። እንዲህ ያለ ነገር እንዲፈጠር የኛ ስህተትና ሽንፈት ነው ያሉ ሲሆን ጣታቸውን ወደ ራሳቸውና ወደ መንግስት ጠቁመዋል። እንዲህ ያለ እድል መፈጠር አልነበረበትም። መንግስት በክልሉ እንዲህ ያሉ ነገሮች ከመከሰታቸው በፊት ምልክቶች ሲታዩ በሆደ ሰፊነት ተቀብሎ ሌላ ክፍተት እንዳይፈጠር መስራት ነበረበት ሲሉ በወቅቱ ፋኖ ከወያኔና ከሻቢያ ጋር እንዲሰራ ያስገደደው የመንግስት ስህተት ነው ሲሉ አብራርተዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።